أرى ما زرعنا له على الخيلة هذا على الخيل أخلت فلس قبل ما تزح الخيلة ده حنقي መረጃ ተሰምቷል ከኋላዬ እንደምትመለከቷቸው በሺዎች የሚቆጠሩ የሶማሊላንድ ወታደሮችም ወደ ኢትዮጵያ ድንበር እየገቡ መሆኑ ተገልጿል ይህንን የዘገበው ደግሞ የሶማሊላንዱ የቴሌቪዥን ጣቢያ ነው ምስሉንም አሳይቷል የሶማሊላንድ ኢታማዦር ሹምም እነዚህን ወታደሮች ሸኝቶ ወደ ኢትዮጵያ ማስገባቱ ተሰምቷል እዚህ በሺዎች የሚቆጠሩ የሶማሊላንድ ሰላማት ሁሉ ከዳን ስለ ተከደነስ ውሽጥ ጦይ ማለት ይሆን أنا ومس على كولاريتي حاسين زي وصل حذاء يسرح لكنا عبرتها تعني زول أرتوي يسرح لك عزوزن عبرتها تعني سريحا تحكم አንድ ላይ እንስራ እንደዚህ እንደምታዩት እንግዲህ በእኛ አካባቢ አይጥ በጣም ነው የምንመገበው እንዲሁም የባህል ምግባችን ነው ማለት ነው እና እንደ ዶሮ እንደዚህ ግንጥልጥል ካረግነው በኋላ በእሳት እንለበልበዋለን ማለት ነው ቆዳውን ልክ እንደ ዶሮ ፕሮሰሱ ልክ እንደ ዶሮ ነው በጣም ነው የሚታጠበው አይጥ በጣም ብዙ ነገሮችን ስለምትበላ እንደዚህ ጽድት አርግተን በጣም ብናጥበዋለን ከዛ እንደዚህ ቆንጆ አርግተን ጥብስ አርግተን ከሰራነው በኋላ መጨረሻ ላይ ውሃን ከልስበታለን ማለት ነው እና እንደዚህ ቆንጆ ሆኖ ደርሳለች እርግጠኛ ነኝ የአይጥ ምግብ ብዙዎቻችሁ እንደማትወዱ እንዲሁም በልታችሁ እንደማታውቃውቃለሁ ነገር ግን እንደዚህ ቆንጆ ተሰርቶ ብትበሉት በጣም ነው የምትወዱት ማለት ነው ከዛ በኋላ እንደዚህ ቡና ፈላው ቡና ስታፈሉ ጭስ ማጨሳችሁ እንዳትረሱ ቤቱ እንደዚህ ሞቅ ደመቅ ያረጋላችኋል ማለት ነው እንደዚህ ቆንጆ ቡና አፍሉና ጠጡ እና ማንኛውም አይነት ስጋዎች የምትፈልጉ ካላችሁ ባዮ ላይ ባለው ስልክ መደወል ይችላልላችሁ ሁሉም አይነት ስጋዎች አሉኝ የአይጥ የእንቁራሪት የጊንጥ የእባብ ሁሉም አይነት ስጋዎች አሉ ባይ እናቴ ትሙት አመናችሁ አላመናችሁ እርቦኛል ደክሞኛል እኔ ብቻ አይደለም ጓደኞቼ ሁሉ በቃ ይብቃን ጦርነት ይብቃ ያልኩት ለዚህ ነው ይሄ ሁሉ ድካም እኮ አይመጣም ነበር ለኛም ሆነ ጫካ ላሉ ወንድሞቻችን ይብቃ በቃ ይሄ ነገር